ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ትልቅዬ ፎቅ ላይ ኒንግና ሳንግ የተባሉ መሪ ገጸ ባህሪዎቻችን ቆመው ነበር። በዚህም ኒንግ ስትናገር የነበረው ሳንግ እንዲከተላት ነበር። ግራ ገብቶት ሳለ ግን እሷ ከፎቁ ላይ ትዘላለች። ወደ መሬት በሚሄድበት ጊዜ እየደማች ነበር። በዚህም ከድንጋጤው የተነሳ ምንም ለማድረግ ግራ ስለገባው ወዲያው የደወለው ለፖሊሶች ነበር። ፖሊስ ጣቢያን ከተወሰደ በኋላ ፖሊሶቹም ሲጠይቁት የነበረው ምኑ እንደሆነች ነበር። እሱም እየተደናገረ ፍቅረኛው እንደሆነች ይናገራል። ታዲያ እንደዚህ አይነት ውሳኔ እንደምትወስድ እንዴት እንዳላወቀ ነው ወይስ እሱ እንደገፈተራት እየተጠየቀ ነበር። ሲቀጥል ደግሞ ፊቱ ላይ ምንም አይነት ሀዘን አይታይም ነበር። ፖሊሶቹ ይሄ ይበልጥ እያናደዳቸው ነበር። ከባድ ክትትል ውስጥ ሆስፒታል ውስጥ እንዳለች ቢነገረውም በቅርቡ እንደምትነቃ እየተናገረ ነበር። ይሄ ይበልጥ ፖሊሶቹ ጥርጣሬያቸውንና ንዴታቸውን ጨምሮባቸው ነበር። ወዲያው ለፖሊሶቹ ስልክ ይደወላል። ይሄም እንደሞተች የሚያሳይ ነበር። ታዲያ እንደሞተች ከተነገረው በኋላ አሁን ከፖሊሶቹ መሸሽ እንደማይችል ነበር የተረዳው። በዚህም ትልቅ እውነት እንዳለ ይናገራል። እያስታወሰም ሲነግራቸው የነበረው ስላሳለፉት ታሪክ ነበረ። እሱና ፍቅረኛው ኒንግ የተለያዩት ሜይ 20 ላይ እንደነበረ። ታዲያ እሷም ከንዴቷ የተነሳ አልጋ ላይ እንደማይተኛና ሶፋ ላይ እንዲተኛ እንደነገረችው፣ በቀጣይ ቀን ሲነቃ ግን አጠገቧ ተኝቶ ራሱን እንዳገኘው። ታዲያ ፊት ለፊታቸው ደግሞ ቲቪ ተከፍቶ እንደነበረ፣ ቲቪው ላይ ያሉት በአኒሜሽን የተሰሩ ቁርጥ እሱንና ኒንግን የሚመስሉ ሴትና ወንዶች እንዳሉ፣ እነሱም ፍቅረኛሞች እንደሆኑና ለዘላለም አንድ ላይ እንደሚሆኑ በቲቪ እየሰማ እንደሆነ ይናገራል። ኒንግን በድንጋጤ ነበር የተነሳችው። እነሱን ካየቻቸው በኋላ የሚያወሩት ራሱ ለመጀመሪያ ጊዜ ኒንግና ሳንግ የፍቅር ግንኙነታቸውን የጀመሩበት ቦታ ላይ ሆነው ነበረ። ከዛም በጣም የገረማት ስልኳን በምታይበት ጊዜ አሁንም ቢነጋም ሜይ 20 እንደሆነ ነበረ። ታዲያ ትላንትና ድጋሚ እየኖሩ ነበረ። ያ ብቻ አልነበረም። ሁሉ ጊዜ ተኝተው በነጋ ቁጥር ሜይ 20 ነበረ። ያን ቀን ለተደጋጋሚ ጊዜያቶች እየኖሩት ነው። ቀጥታ መሄዱት ሻው የሚባል ጓደኛቸው ጋር ነበረ። ሁለቱ አንድ ላይ እንዲሆኑ እንደፈለገች፣ የተለያዩበት መንገድ ደግሞ ጥሩ ስላልሆነ ስለዚህ ጣፈንታቸውን መቀየር የሚፈልጉ ከሆነ ፍቅረኛሞች እንደሆኑ ቲቪው ላይ ላሉ አኒሜሽኖች ማሳየት እንዳለባቸው ነበር የተነገራቸው። ይሄ ነገር የእብድ ቢሆንም ምንም ማድረግ ስለማይችሉ እንደተጋቡ ለማሳየት ፎቶ ተነስተው ፍቅረኛሞች እንደሆኑ ለማሳየትም ጥሩ ጊዜ እያሳለፉ እንደሆነ ቢያሳዩም ያ ቀን ከመደገም ወደ ኋላ አላለም ነበረ። ያኔ ነበረ ኒንግ አንድ ሀሳብ ያመጣቸው። ከቴራስ ላይ ዘለው እንዲሞቱና ምናልባት ከሞቱ በቀጣይ ቀን ሲነሱ ቀኑ ከ20 ወደ 21 ይቀየራል ብላ ሀሳብ ያመጣቸው። በዚህ ሀሳብ ግን ሴንግ አልተስማማም ነበረ። እሱ ካልተስማማም ብቻዋን ራሱ እንደምታደርገው ተናግራ ቴራሱ ላይ ከወጡ በኋላ ምንም ሳታስብ ነበር የዘለለችው። ይሄኔ ነው ፖሊሶች መጥተው ወስደውት እሱ ለቃለ መጠይቅ የተጠራው። ይሄ ነገር ግን ለፖሊሶች በሚነገርበት ጊዜ ውሸት የፈጠረው ታሪክ ነበር የመሰላቸው። ታዲያ ፖሊሶቹም እየቀባጀረ መሆኑን ከተረዱ በኋላ እጽ በመጠቀም እንዲሁም ደግሞ ውሸት ወሬ በማውራት በግድያ ወንጀል ሁላ ሊጠረጠር እንደሚችል እየተነገረው ነበረ። ታዲያ እነሱንም እንመነው ብለው ካሰቡ በኋላ 6 ሰዓት ሌሊት እስኪሞላ እየጠበቁ ነበረ። እሱም ሰዓት ካለፈ በኋላ ቀኑን በሚያዩበት ጊዜ ግን ቀኑ ሜይ 21 ሆኖ ነበረ። እሱ ግራ በማጋባት ውስጥ ነው። ከትንሽ ደቂቃዎች በኋላ እያለቀሰ ነበረ። ወዲያው ግን የነቃው እሷ አጠገብ ሆኖ አልጋ ላይ ነበረ። እሷም እንደተነሳች ተናዳበታለች። ከቴራሱ ላይ ስትዘል ለምን ተከትሏት እንዳልዘለለ እየጠየቀችው ነበረ። በዚህም እሷ ሞታ ቀኑ ካልተቀየረ አሁን ማድረግ ያለባቸው እሱ ምናልባት ሲሞት ማየት ስለሆነ ቀጥታ ቢላ አንስታ ነበረ ባሏን የገደለችው። በቀጣይ ቀን ግን ይነሳሉ። አሁንም ቀኑ አልተቀየረም። እሱም ያኔ በቢላ የወጋችው አንገቱ ላይ ስሜት እንዳለ እየተናገረ ነበረ። ቀኖቹ እየተደጋገሙ ነው። ታዲያ ሁሉ ጊዜ ደግሞ ቲቪ ላይ የሚሰሙት መረጃ አንድ አይነት ነበረ። በአሁኑ ግን የተለየ ነው። ቲቪው ላይ ያሉት የካርቱን አኒሜሽኖች እርስ በርስ ቃል እየተገባቡ ነው። ሴቷ ለሱ ሰዓት እንደምትገዛለት፣ ወንዱ ደግሞ ቦርሳ እንደሚገዛላት እያወሩ ነበረ። ይህንን የሰማው ሴንግም ምናልባት እነሱን መከተል እንዳለባቸው ይነግራታል። ኒንግ ግን ምንም ቢሆን ህይወቷን ራሷ መቆጣጠር እንደምትፈልግ፣ አሁን ሜካፑን ላይ እየተቀባች እንዳለ ራሷ ህይወቷን እንደምትቆጣጠር እንደሚያሳይና ከዚህ በኋላ እነሱን እንደማትከተል ነበር የተናገረችው። ታዲያ እሷ ስላልተስማማች ቀናቶች ድጋሚ እየተደጋገሙ ነበረ። ሁለቱም ስራ መሄዱን ላትተዋል። ስራ ከሄዱ በቀጣይ ቀን ነገሩ መደገሙ ስለማይቀር እሱ ስራውን ፈቶ ቁጭ ብሎ ጌም መጫወት ጀመረ።
ጀመረ። በዛ አላበቃም። ገንዘቡን ሁላ አውጥቶ በጣም ቅንጡ የሆነ መኪና ገዝቶ ነበረ። በተመሳሳይ ሁኔታ ደግሞ እሷ ገንዘቧን እያወጣች የምትሄደው ቅንጡ ወደ ሆኑ ሆቴሎች፣ ስፓዎች እንዲሁም የተለያዩ እቃዎችን ትገዛዛ ነበረ። ታዲያ በቀጣይ ቀን ቀኑ ተደግሞ ሲነቁ ሁለቱም ያዩት የባንክ አካውንታቸው ነበረ። ሲያዩትም አንድም ብር አልተነካም ነበር። ይሄ ነገር ደስታ ፈጥሮባቸዋል። ምንም አይነት ነገር ዛሬ ላይ ቢያጠፉ ቢያባክኑ በቀጣይ ቀን ወደ ነበረው ነበር የሚመለሰው። ቆይ ግን ወዶችዬ እናንተስ እንደዚህ አይነት አጋጣሚ ቢፈጠርባችሁ በህይወታችሁ ላይ ምን ትቀይራላችሁ? ወይስ በየቀኑ ምን ደጋግማችሁ ታሳልፉ ነበረ? ይሄንን ነገር ኮሜንት ላይ ማሳወቃችሁ እንዳትረሱ። አንድ ቀን ላይ እሷ ወደ ካፌ ሄዳ ነበረ። ካፌ ላይ ባሪስታ የሆነው ልጅ በጣም ስለሚወዳት ልብ ቅርጽ ሰርቶ ማይካቶ ሰጥቷት ነበረ። ያንንም ፎቶ አንስታ ድረገጽ ላይ ስትለቅ ይሄንን ያየው ሴንግ በጣም ይቀናል። ከጓደኛው ጋርም እያወራ ነበረ። ጓደኛው ሻውን ሲነግረው የነበረው እንደቀና ቢሆንም ሴንግ ግን ሊያምን አልፈለገም ነበረ። አሁን ስለተለያዩ ስለሷ ማውራት እንደማይፈልግ በመናገር መጠጥ ይጠጣል። ሲመጣም ሰክሮ ነበረ። ታዲያ እሷም በቀጣይ ቀን ትቀሰቅሷለች። ነገሮች እየተቀየሩ ስላልሆነ በመናደድ ከዚህ ቀደም እሱ የካርቱኑ ፊልም አይቶ ባመጣው ሀሳብ እንደምትስማማና ሰዓትና ቦርሳ ሊገዙ ነበር የወጡት። ታዲያ እሷም ሰዓት ገዛችለት። እሱም ካርቱኑ ላይ ያለውን ቦርሳ ነበር የገዛላት። ቀኑን መሽቶ በቀጣይ ቀን ሲነሱ ለፊታቸው ያለው ቲቪ እንኳን ደስ አላችሁ እያላቸው ነበረ። የመጀመሪያውን ሌቭል ስለጨረሱ አሁን ሌላ ግዳጅ ነበር የተሰጣቸው። ያም ሙሉ ቀን እጅ ለእጅ እንደሚያያዙ ነበረ። በዚህም ይህንን የሰማችው ኒንግ ደስተኛ ባትሆንም ሴንግ ግን ደስተኛ ነበረ። እጃቸውን በሚያዩበት ጊዜ ከእንቅልፋቸው የተነሱት ሁላ ተያይዘው ነበረ። እሷም ቢትልና እጁን ትለቋለች። ወዲያው ቲቪው ላይ ሲታይ የነበረው ልብ ሲሰበርና ጌሙ ድጋሚ እንደሚደገም ነበር የሚያሳየው። በቀጣይ ቀን ሲነሱ አሁንም እጅ ለእጅ ተያይዘው ነበረ። ቀኑንም ማለፍ ከፈለጉ ግድ ይህንን ማድረግ እንዳለባቸው በመስማማትም እሱ ግን አሁን ሲከነክነው የነበረውን ነገር ይጠይቃታል። ይህም ባሬስታው ማን እንደሆነና እሱ ማግኘት እንደሚፈልግ ነበር የነገራት። እንደ ቀና ተረድታ ነበረ። ሁሌ ወደምታሳልፍበት ካፌም ይዛው ትሄዳለች። እዛም ባሬስታው ከወንድ ጋር ሆና ሲያያት በጣም አዝኖ ነበረ። ሴንግም የሱ እንደሆነች ለማሳየት እየሞከረ ነው። ሁለቱም አንድ ላይ ቁጭ ካሉ በኋላ ኬክ ነበር ያዘዙት። ታዲያ የሷ ኬክ ላይ ቀይ ልብ ቅርጽ ነበረው፣ የሱ ግን ባዶ ነበረ። በዚህ በጣም የተናደደው ሳም ልጁን ለመምታት ከተቀመጠበት ወንበር ተነስቶ ሲሄድ እጅ ለእጅ ስለተላቀቁ ድጋሚ ነበረ ቀኑ የተደገመው። አሁንም እጅ ለእጅ መያያዝ ነበረባቸው። አሁንም ግን ሲጠይቃት የነበረው ስለዛው ልጅ ነበረ። እሷም ለመቶ ጊዜ እንኳን ብትናገር ጭራሽ ሊያምናት አልቻለም። ምናልባት በፍቅር ግንኙነት ውስጥ እያሉ እራሱ ከዛ ልጅ ጋር እንደማገጠችበት እየጠየቃት ነበረ። አሁንም ወደ ካፌው በሄዱበት ጊዜ ግን በጣም ከመናደዱ የተነሳ ለልጁ ኒንግ የራሱ እንደሆነች ለማሳየት እዛው እሱ ፊት ለፊት እየሳማት ነበረ። እሷም ልቀቀኝ እያለች ነው። ይህንን ያየው ባሬስታው ደግሞ ያለ ምቾት በግዳጅ እየተሳመች እንደሆነ በመረዳትም ሊያላቅቃቸው እየሞከረ ነበረ። አሁንም ከልጁ ጋር ሊደባደብ እንደሆነ በመረዳት እጁን በመንከስ እጃቸውን ነበር ያላቀቀችው። የተነሱትም አልጋው ላይ ቀኑ ተደግሞ ነበረ። ታዲያ ሷሜ ነገር ድክም ስላላት ልጁ በጣም እንደሚንከባከባት እንደሚወዳት በመናገርም ነገር ግን የመጀመሪያ ቀን ያያት ጊዜ ፍቅሩን እንደገለጸላት ይህንን ለማሳየትም አንድ ላይ ሆነው ወደ ካፌው እንዲሄዱ ነበር ጥያቄ ያቀረበችለት። በአሁኑ ምንም አይነት እንቅስቃሴ እንደማያደርግ ቃል ገብቶ ነበረ። ለረጅም ሰዓት ያ ባሬስታ እስኪመጣ ቁጭ ብለው እየጠበቁ ነው። ልጁ ግን አልመጣም። በዚህ ነገር የተናደደው ሴንግም እጇን ሳይለቅ ይዟት ሊወጣ ሲል የመጣው ባሬስታው ነበረ። ከወንድ ጋር እንዳያት ነገር ግን ይሄ እሷን ከመውደድ እንደማያስቆመው በጣም እንደሚወዳት ነበር የተናገረው። ይሄንን ባየችበት ጊዜ እሷም ደስ ይላታል። ሴንግ ግን በቅናት ተቃጥሎ ነበረ። ሁለቱም ውጪ ላይ ቁጭ ብለው እያወሩ ነው። ታዲያ እሱም ብዙ ሴት ፈላጊዎች እንዳሉ ይነግራታል። እሷ ግን ጭራሽ ልታምነው አልፈለገችም። በህይወቱ ያሉት እናቱና እሷ ብቻ እንደሆኑ እድለቢስ እንደሆነ ምንም ጥቅም እንደሌለው እየነገረችው ነበረ። በዚህ ነገርም በመናደድ ወዲያው ፎቶ ከተነሳ በኋላ ምንም ፍቅረኛ እንደሌለው በመናገር ፎቶውን ፖስት ነበር ያደረገው። ወዲያው አንዲት ሴት ነበር መልእክት የላከችለት። ልጅቷ በጣም ቆንጆ ነበረች። እንዲገናኙ ጥያቄ ታቀርብለታለች። ብቻውን ግን መሄድ አይችልም። እጅ ለእጅ ተያይዘው ከፊትና ከጀርባ ሆነው መቀመጥ እንዳለባቸው እሷም ምንም አይነት ድምጽ እንዳታወጣ እየነገራት ነበረ። በቀላሉ ግን አንዲት ሴት እሱን እንደወደደችው የተረዳችው ኒንግ ቀንታ ነበረ። ወደ ቦታውም ለረጅም ሰዓት ልጅቷን እየጠበቋት ነው። ልጅቷን ወዲያው እንደመጣች ስትታይ በጣም ቆንጅዬ ነበረች። ታዲያ ማውራትም ጀመሩ። አሁን ፍቅረኛ እንደሌለው ካወቀች በኋላ ልታገኘው እንደመጣች እየተናገረች ነበረ። ከኋላ ሆና የምትሰማው ኒንግም እየተናደደች
እየተናደደች ነው። ልጅቷን በመቀጠል የተናገረችው እሱን የፈለገችው ለራሷ እንዳልሆነ አንድ ቀን ላይ ሰርግ እንደተገናኙና እዛ ደግሞ የሷ አክስት እንዳየችው ወዲያውም እንደወደደችው አሁን ሲንግል ከሆነ ከአክስቷ ጋር እንዲሆን ነበር ጥያቄ ያቀረበችለት። ይህንን የሰማች ለመሳቅ ራሷን እየተቆጣጠረች ነበረ። ልጅቷን በዚህ አላበቃችም። ኒንግ ከሱ በመለየቷ ጥሩ ውሳኔ እንደወሰነች እየተናገረች ነበረ። ይህንን ከተናገረች በኋላ ከዛ ትሄዳለች። ሴንግም በጣም ነበር ያዘነው። በዚህም ተስፋ እንደማይቆርጥ አሁንም ብቻውን እንደሆነ የሚያሳይ ፎቶ ተነስተው ፖስት እንደሚያደርግ እየነገራት ነበረ። ወዲያው የመጡት የሱ 3 ጓደኞች ነበሩ። ብዙ ቢራ ካዘዙ በኋላ ቁጭ ብለው ያወራሉ። ከኒንግ ጋር መለያየቱ ጥሩ እንደሆነ እሱን የምትቆጣጠረው የሚበላበትን የሚወጣበትን ሰዓት ሁላ የምትይዝ አይነት ሴት እንደሆነች ከእንደሷ አይነት ሙጭጭ ከምትል ሴት መለያየቱ ጥሩ ውሳኔ እንደሆነ እየተናገሩ ነው። በዛ አላበቁም። ወሬ እያነሳ ስለ እሷ መጥፎ ነገር እየተናገሩ ነበረ። እሱም ይዟት ከጀርባ ያለችው ኒንግ እንደሆነች ስለሚያውቅ ለጓደኞቹ ምልክት እየሰጠ እንዲያቆሙ ለመናገር እየሞከረ ነበረ። እነሱ ግን አላቆሙም። መሳደባቸውን ይቀጥላሉ። እሷም ከኋላ ሆና ሁሉን ነገር እየሰማች ነው። በመቀጠልም የተናገሩት ያቺ የምትወደውን ቆንጅዬ ሴት ከሷ ጋር ቢሆን እንደሚሻለው አሁን ኒንግ መምረጡ ስህተት እንደሆነ ከስህተቱ ግን እንደተላቀቀ እየተናገሩ ነው። ከዚህ በላይ መስማት አልፈለገችም። በጩኸትም እዛ እንዳለች ምልክት ትሰጣቸዋለች። ታዲያ ያኔ እጅ ለእጅ ተላቀው ነበረ። በዚህም የተነሱት አልጋቸው ላይ ቀኑ ተደግሞ ነበረ። በጣም ትናደዳለች። ስለተወራላት ሴት ማወቅ እንደምትፈልግና ከሷ ጋር መቀጣጠር እንዳለበት እየነገረችው ነበረ። እሱ ግን ያንን ጭራሽ ማድረግ አይፈልግም። ከልጅቷ ጋር የተለያየው ከኒንግ ጋር ግንኙነት ከመጀመሩ በፊት እንደሆነ ልጅቷን ማግኘት እንደማይፈልግ ቢናገርም እሷ ድርቅ ብላ ለሱ ጓደኛ በመደወል ከዛች ልጅ ጋር ለሴንግ ቀጠሮ እንዲይዝለት ነበር የተናገረችው። ወደ ቦታውም አንድ ላይ ነበር የሄዱት። ታዲያ ሴንግ ሰውነቱ ገዘፍ ስለሚል እሷ ሙሉ ለሙሉ ስለሸፈናት እጅ ለእጅ ተያይዘው ልጅቷን እየጠበቁ ነበረ። ልጅቷም ስትመጣ የድሮ ባህላዊ የቻይና አለባበስ ለብሳ በጩኸት ስሙን እየጠራች ድራማ እየሰራች ነበረ። አጠገቡም ከተቀመጠች በኋላ ስትናገር የነበረው እሱና ኒንግ መለያየታቸው ጥሩ ነገር እንደሆነ እጣፈንታ ነጋሪ ጋር ሄዳ ከሳንግ ጋር ግንኙነት የጀመረች ሴት እንዳለ መጥፎ እድል እንደሚያጋጥማት ፊቷና ቆዳዋ ራሱ ያለ ጊዜው እንደሚሸበሸብ እሱ መጥፎ እድል እንደሆነ እየነገረችው ነበረ። ይህንን የሰማው ሴንግ በጣም ነበር የደነገጠው። ምክንያቱም ከዚህ በፊት ያቺ ልጅ በጣም ተወደው ነበረ። እንደዚህ መሆኑ አስገርሞታል። ታዲያ ኒንግም ከኋላ ሆና ሁሉን ነገር ስትሰማ እጣፈንታ ነጋሪዎች እውነት ይናገራሉ ብላ ስላሰበች እሷም ስለ ቆዳዋ በጣም ተጨንቃ ተነስታ ታወራው ጀመረ። ልጅቷም በቻለችው አቅም ከሴንግ እንድትርቅ ነበር ነግራት ከዛ ቦታ ሄደችው። ይሄንን ቢሰሙም ግን ያን ቀን እጅ ለእጅ አልተላቀቁም ነበረ። በቀጣይ ቀን ሲነቁ ቲቪያቸው እንኳን ደስ አላችሁ እያላቸው ነበረ። ዛሬም ግን አዲስ ትዕዛዝ ነበር የተሰጣቸው። ይህም ስራ መለዋወጥ እንዳለባቸው ነበረ። በዚህም ሴንግ ሲናገር የነበረው እሷ የምትሰራው ሶሻል ሚዲያ ላይ ስለሆነ ስራዋ ቀላል እንደሆነ ነበረ። ታዲያ ሁለቱም ስራ ተለዋውጠው አንዳቸው ወደ አንዳቸው ስራ ነበር የሄዱት። ሴንግም ሲገባ የሷን የስራ ቦታ እየጎበኘ ነበረ። ነገር ግን ስለ ስራዋ የሚያውቀው ምንም ነገር የለም። ወዲያው የመጣችው የሷ ማናጀር የሆነችው ሴት ነበረች። እሱ ላይም ትጮህበት ጀመረ። ስራ አርፍዶ እንደመጣ ለምን ቡና እንዳላመጣላት በጩኸት እየተናገረች ነው። በዚህም ከመናደዱ የተነሳ ስልክ ሲደወልለት ውጪ ለማውራት ይወጣል። የደወለችለት ኒንግ ነበረች። የራሱን ስራ እንደለቀቀ ለምን እንዳልነገራት እየጠየቀችው ነው። እሱም ሁል ጊዜ ስለምትጮህበት ፈርቶ እንደሆነ ይነግራታል። የድሮን ስራ ትቶ አሁን የሚሰራው እቃዎችን ሊቨር በማድረግ ነበረ። በዚህም ሴንግ ሲናገር የነበረው የሱ ስራ ከባድ እንደሆነ የሷ ቀላል ስለሆነ በቀላሉ እንደሚሰራው ነበረ። እሷም በቀላሉ እንደሚሰራው እንዲያረጋግጥላት በመናገር ስልኩን ትዘጋዋለች። የሱን ስራ በቀላሉ እንደምትሰራው ብትናገርም ሞተሩን እንኳን ማስነሳትና መንዳት በጣም ከብዷት ነበረ። በሌላ በኩል እሱም ከገባ በኋላ ለዩቲዩብ ስራዎችን ማስተዋወቅ ነበረበት። በዚህም አዲስ ፕሮዳክቶችን ለማስተዋወቅ እየሞከረ እያለ ስለከበደው የቀረቡ ፊት ለፊት ያሉ የተለያዩ ምርቶችን እየተመገበ ነበረ። ያኔ ማናጀሩ ትመጣለች። በቁጣም ስትጮህበትና ሰው ፊት ስትሰድበው ነበረ። አንዳቸውን ስራ በስነስርዓት መስራት ስላልቻሉ ጌሞ የመለሳቸው ወደ አልጋቸው ነበረ። እንደተሸነፉም የሚያሳይ ነገር ቲቪው ላይ ይታያል። እሷም ቡና ነበር የታዘዘችው። ቡናውን የተቀበለችው ደግሞ የሚወዳት ባሪስታ ወዳለበት ካፌ ሄዳ ነበረ። እሱም እንደሚወዳት ለመናገር እየሞከረ ነበረ። በዚህም ስትናገር የነበረው የፍቅር ስራውን እንዲያቆምና ሌላ ቀን እንደምታናገረው በመናገር ያንን ቡና ይዛ እየሮጠች ነበር ሄዳችው። በሞተሩን በቻለችው መጠን ለመድረስ ሞክራለች። ያንን ቡና የጠየቀችው ልጅ ግን እሷ ጋር ሲደርስ ቀዝቅዞ ስለነበረ በጣም ትናደዳለች። ትሰድባት ሁላ ጀመረ። ይባስ ብላም እሷ ለሚያሰሯት ድርጅቶች በመደወል
እቃ የሚያደርሱ ዘግይተው እንደሆነ እየተናገረች ነበረ። በዚህ ስራዋ የተናደደችው ኒንግም ልጅቷን ትሰድባታለች። ይባስ ብላ ቡናውን ቀምታ ከጠጣችሁ በኋላ እሷ ራሱ መጥፎ ደንበኛ እንደሆነች እንደምትናገርባት በመናገር ጥላ ነበር የወጣችው። ሴንግም እቃዎችን ለማስተዋወቅ ሲሞክር ጭራሽ አልቻለም ነበረ። ይባስ ብለውም እነሱን የሚመለከቷቸው ደንበኞቻቸው እየሰደቡት ነበረ። በቀጣይ ቀን ቤት ሲገናኙ ሁለቱም ስለ ስራው ቅሬታ እያቀረቡ ነበረ። ኒንግ ግን ነገሮችን እንደተቆጣጠረችው እየተናገረች ነው። ሴንግም በቀን ስንት እቃ እንዳደረሰች ይጠይቃታል። እሷም 5 እቃ እንዳደረሰች እየተናገረች ነበረ። ታዲያ በንዴትም እሱ ሲነግራት የነበረው እንደ ቀበስ ሴት እንደሆነች፣ እሱ በቀን ከ50 በላይ እቃዎችን እንደሚያደርስ እየነገራት ነበረ። ታዲያ እሷን በመቀጠል ከ1000 በላይ እቃ እንደምትሸጥ እየተናገረች ነው። ታዲያ በቀጣይ ቀን ይሄ ቀን እንዳይደገም ለማድረግም ሁለቱም በስነ ስርዓት ስራውን ተረድተው እንደሚሰሩ ቃል ተገባብተው ነበር የተለያዩት። በዚህም እሷ ለምግቧ እንኳን ሰዓት ሳትሰጥ ለብዙ ሰዓት እቃዎችን እያደረሰች ነበረ። በሌላ በኩል እሱ ደግሞ እሷ ካላት የስራ ባልደረባ ልምድ ከቀሰመ በኋላ የሰዎችን እያየ መሸጥ ጀምሮ ነበረ። በዚህም እሷ 50 እቃ ካደረሰች በኋላ እሱን ለማግኘት ወደ ራሷ ስራ ቦታ ነበር የሄደችው። በደስታ እቃ ሲሸጥ ከሷ የስራ ባልደረቦች ጋር ሲግባባ ካየች በኋላ ግን በጣም ደስ ብሏት ነበረ። እሷም በደስታ 50 እቃ እንደሸጠች ትነግረዋለች። እሷም በደስታ 50 እቃ ደረሰች ስትናገር እሱም 1000 ፕሮዳክቶችን መሸጥ ችሎ ነበረ። የተሰጣቸውን ተልእኮም በተሳካ ሁኔታ ስላጠናቀቁ አንድ ላይ ምግብ ነበር የተመገቡት። በቀጣይ ቀንም እዛ አልጋ ላይ ነበሩ። ቀድሞ የተነሳው እሱ ነበረ። ታዲያ እሷንም ለመቀስቀስ እየሞከረ ነው። ምንም ቢሞክር ስሟን ቢጠራ ቢነካካትም ጭራሽ ልትነቃ አልቻለችም ነበረ። ደንግጦ ሳለ ፊት ለፊቱ ላይ ቲቪዋ እየተናገረች ነበረ። እሱም ከዚህ ቀደም የነበሩ ፍቅረኞቹን መሳም እንዳለበት ያኔ እሷ እንደምትነቃ ነበር የተነገረው። በዚህም ከመደንገጡ የተነሳ ይህንን ነገር ያማከረው ለጓደኛው ነበረ። ጓደኛውም የተባለው ማድረግ እንዳለበት ይነግሯል። ታዲያ ለጓደኛው ሻውም ይህን ነገር ያማክረው ጀመረ። እሱም እስከዛሬ ፍቅረኞቹ የነበሩ ሴቶችን ስልክ ቁጥር ማስተካከልና እየደወለ ማግኘት እንዳለበት ነበር የነገረው። ሻው ግን ምናልባት ኒንግን ገሏታል ብሎ ስላሰበ ወዲያው ለፖሊሶች ነበር የተናገረው። ታዲያ ፖሊሶችም ጥያቄ ያቀርቡለት ጀመረ። በአሁኑ ግን ጓደኛው ቢከዳውም ነገሮችን ለማስረዳት ከመሞከር ይልቅ 6 ሰዓት እስኪሞላ ዝም ብሎ ነበር የተቀመጠው። በቀጣይ ቀንም እሷ አጠገብ ነበር የተነሳው። እሷን ለመቀስቀስ ቢሞክርም አሁንም ስላልነቃች የቀድሞ ፍቅረኞቹ ጋር መደወል ጀመረ። ታዲያ በቅርቡ ከኒንግ ጋር ከመሆኑ በፊት የተለያያትን ሴት ነበር ያገኛት። እሷንም እያናገራት ነበረ። በዚህም ልጅቷ ልታየው እንኳን አልፈለገችም። እንኳን ተመልሳ ልትስማው ልትጠጋው እንደማትፈልግ ከሱ ጋር ያሳለፈችው የህይወቷ ጊዜ መጥፎ እንደሆነ ነበር የተናገረችው። ተናዳም ጥላ ትሄዳለች። ሌላኛዋ ጋር ሲደውል ደግሞ በሷ ፋንታ የመጣው ባልየው ነበረ። የልጅቷ ባልም ሲነግረው የነበረው ከስልኩ ላይ የሚስቱን ስልክ እንዲያጠፋ። ታዲያ እሷም እሱ ልታገኘውና ልታወራው እንደማትፈልግ ነበር የተነገረው። በመጨረሻም የመጀመሪያ ፍቅረኛው የነበረችው ልጅ ጋር ነበር የደወለው። እሱም ቁጭ ብሎ ታሪኩን እንዳለ በማዘን ይነግራት ጀመረ። እሷ ግን በቀላሉ አምናው ነበረ። በዚህም ከሳመችው በኋላ የሚፈልገው ሌላ ነገር ካለ እንዲነግራት በመናገር ነበር ጥላው የሄደችው። ወደ ቤትም ሲመለስ ኒንግ ነቅታ ነበረ። ታዲያ እሷም የሳመው የመጀመሪያ ፍቅረኛውን እንደሆነ ጠይቋለች። እሱም አዎ ነበር ያላት። በጣም ተናዳበት ነበረ። እሱም ነገሮችን ለማስረዳት ቢሞክርም ስለተለያዩና እነሱን አንድ ላይ ያደረጋቸው ይሄ ቀን የመደገም ነገር ስለሆነ በሷ በኩል ችግር እንደሌለ ነበር የተናገረችው። እሱም እሷን ለማንቃት ብሎ ሴቶች ጋር ሄዶ ሁላ የለፋውን ልፋት ካሰበ በኋላ መልሷ እንዲሆናል ብሎ ስላላሰበ ተናዶባት ነበረ። በቀጣይ ቀን ደግሞ እሷ ነበር የነቃችው። በዚህም እሱ ከ5 ደቂቃ በኋላ ነበረ ከሞተበት የተነሳው። በዚህም ማንን ሳመች ይጠይቃታል። እሷ ግን ሩቅ መሄድ እንደሌለባት እሱም በመሳም እንዳነቃችው ነበር የተናገረችው። ታዲያ እሱም በጣም ነበር የደነገጠው። ከመጀመሪያው ይህንን አድርጎ እሷን ማንቃት ይችል ነበረ። ቀኑም ተደግሞ በቀጣይ ቀን በተነሱበት ጊዜ መሀላቸው ቆንጅዬ ወንድ እሷን አይኗን እያያት ነበረ። በዚህም ስታየው በጣም ትደነግጣለች። በዚህም የልብ ምቷ ስለጨመረ ቀኑ ድጋሚ ተደግሞ ነበረ። በዛ ቀንም ያ ቆንጅዬ ልጅ መሀላቸው ነበረ። ኒንግን አይኗን እያያት ነው። የተናደደው ሴንግ ልጁን ለማስወገድ እየሞከረ ነበረ። ታዲያ ቲቪውም ያወራ ጀመረ። ያሁኑ ተልእኳቸው እሷ ወንድ ስታይ ልቧ እንዳይደነግጥ ማድረግ ነበረ። የተለያዩ ቆንጆ ወንዶች በቀን ውስጥ እንደምታገኛቸው፣ ነገር ግን ልቧ ካልደነገጠ የምትወደው ሴንግን ስለሆነ ተልእኮውን በአሸናፊነት እንደሚያጠናቅቁ ነበር የተነገራቸው። ታዲያ አልጋው መሀል የነበረው ልጅ በአሁኑ አላስደነገጣትም ነበረ። ልጁም እሷን ለመንከባከብ ቁርስ ለማቅረብ እየሞከረ ነው። ይሄ ነገር ደግሞ ሴንግ አናዶት ነበረ። ታዲያ ከዛ ከወጡ በኋላ ወደ ስራ ሊሄዱ ነው። እሷም ስትነግረው የነበረው ይሄ የጌሙ አካል እንደሆነ። ታዲያ ልጁን ለመጀመሪያ ጊዜ ስታየው እንደደነገጠችና በሁለተኛው ግን ምንም እንዳልመሰላት እየተናገረች ነበረ። ወዲያው ግን በጣም ቅን
ቅንጡ ጥቁር መኪና ነበር ወደሷ የመጣው። ታዲያ አለቃዋ ወደ መኪናው እንድትገባ እንዳዘዛት፣ በዚህም ድሮ የነበረችው ማናጀሯ እንደተቀየረች፣ አሁን ድርጅቱን ለሷ ብሎ የገዛ በጣም ቆንጆዬ ወንድ ቢሮ እንዳለ ነበር የተነገራት። በሄደችበት ጊዜ ልጁ እሷን ለማማለል እየሞከረ ነበረ። ትንሽም እንኳን አልደነገጠችለትም ነበረ። ፊልም ላይ እንደምታየው ቆንጆ ወንድ ቢሆንም ሊያማልላት ቢሞክርም ምንም አልመሰላትም። ይባስ ብሎ ሸሚዙን ከፍቶ ሰውነቱን ለማሳየት እየሞከረ እያለ በጩኸት ሸሚዙን እንዲዘጋ እየተናገረች ነው። ያኔ የመጣው ሴንግ ነበረ። እጅ ከፍንጅ እንደያዛትም ቢናገር እሷ ግን ይሄ የጌሙ አካል እንደሆነ ምንም መደንገጥ እንደሌለበት እየተናገረች ነው። ታዲያ አዲስ የመጣው የድርጅቱ ኃላፊም ሲናገር የነበረው ኒንግን እንዲተዋት፣ ታዲያ በምላሹ 5 ሚሊዮን ያን እንደሚሰጠው ይነግሯል። ይህንን የሰማው ሴንግ ግን 5 ሚሊዮን በቂ እንዳልሆነና 10 ሚሊዮን እንዲሰጠው ነበር የጠየቀው። ልጁም 10 ሚሊዮን እንደሌለ ይናገራል። ከዛም ቦታ ይወጣሉ። መንገድ ላይ እየተራመዱ ማንኛውንም አይነት ወንድ ብታይ እንደማያስደነግጣት እየተናገረች ነበረ። ምንም ያህል እነሱ ቢለያዩ ሴንግ ግን በጣም እየቀና ነበረ። በዚህም በንዴት ጥሏት ይሄዳል። ታዲያ ግን ፊት ለፊቷ በጣም ቆንጆዬ ልጅ ወደ እሷ እየሮጠ እየመጣ ነበረ። የምትጠጣው መጠጥ ይሰጣታል። ወዲያው እንዳየችው የልብ ምቷ በጣም ጨምሮ ነበረ። በዚህም በቀጣይ ቀን የተነሱት አልጋ ላይ ነው። ይህንን ያወቀው ሴንግም በእርግጠኝነት ልቧ እንደደነገጠ ስለተረዳ ማን እንደሆነ ልጁ እየጠየቃት ነበረ። እሷ ግን ልታስረዳው አልፈለገችም ነበር። ያንን ተመሳሳይ ልጅም ለማግኘት መጀመሪያ ያገኘችበት ቦታ ነበር የሄደችው። እዛም ቆማ ሳለ ሴንግ እየተከተላት ነበረ። ልጁም እየሮጠ ፊት ለፊቷ ሲመጣ አሁንም የልብ ምቷ በጣም ስለጨመረ የነቁት እዛው አልጋ ላይ ነበር። በዚህም ሴንግ ልጁ ማን ነው ብሎ ከሷ ከመጠየቅና ስለ ልጁ ለማጣላት ለመሞከር ነበር ያሰበው። በዚህም ወደሚሮጥበት ስፍራ ይሄዳል። ልጁን ለማናገር ቢሞክርም ልጁ ግን አይቆምም። ምክንያቱም የጌሙ ፓርት ነበረ። መሮጥ ብቻ ስለተሰጠው ገጸ ባህሪ ልጁ እየሮጠ ነው። እሱን ሊያስቆመው ቢሞክር ምንም ቢያደርግ ሊቆም አልቻለም ነበረ። ልጁም የሄደው ኒንግ ጋር ነበረ። ኒንግም በተመሳሳይ ሁኔታ ልጁን እንዳየችው የልብ ምቷ ጨምሮ የተመለሱት ወደ አልጋቸው ነበረ። 1000 ጊዜ እንኳን ያ ነገር ቢደጋገም ለ1000ም ጊዜ ልቧ እየደነገጠ ነበረ። በቀጣይ እሱም ያሰበው ነገር ጓደኞቹን መጥራት ነበረ። በዚህም ከጓደኞቹ ጋር ለ4 ተባብረው ልጁ እሷ ጋር እንዳይደርስ ለማድረግ እየሞከሩ ነበረ። በተመሳሳይ ሰዓት ልጁ እየሮጠ ነው። 4ቱም አንድ ላይ ከበውት ልጁ እንዳይሄድ ለማድረግ እየሞከሩ እያለ እንደምንም ብሎ ግን ልጁ ለማስለቀቅ እየሞከረ ነው። ያኔ የመጣችው ኒንግ ነበረች። እንዲያቆሙት ነግራቸዋለች። ልጁንም ፍዝዝ ብላ እያየችው ነበረ። አሁንም የልብ ምቷ በጣም ይጨምራል። የነቁትም አልጋ ላይ ነበረ። እሱም ክብሩን ወደ ጎን ከተወ በኋላ በአሁኑ ልጁ ማን እንደሆነ ነበር የጠየቃት። እሷም ብትነግረው እንደማይረዳት እየተናገረች ነው። ወዲያው ስቅስቅ ብላ ማልቀስ ጀመረች። እሱም በማዘን እንባዋን እየጠረገላት ነበረ። ታዲያ እሷም የቀድሞ ፍቅረኛዋ እንደሆነ ያጣችው በመኪና አደጋ እንደሆነ ታዲያ አናግረው ልትሰናበተው ብትፈልግም ባየችው ቁጥር ልቧ እየደነገጠ ስለሆነ እንዳልቻለች ትናገራለች። እሱም ይህን በሰማበት ጊዜ ለሌላ ወንድ እንደዚህ ስሜት መኖሯና ማልቀሷ ቢያናድደውም በእሷ ፋንታ ልጁ ጋር ከሄደ በኋላ የሷን ስሜት ለመናገር ነበር ያሰበው። በዚህም እንደምትወደው ታዲያ የመጨረሻ ስንብት ከሱ ጋር ማድረግ እንደምትፈልግና ደና እንዲሆን ነበረ በሷ ፋንታ የተናገረላት። ልጁም ይሄን ከሰማ በኋላ እሱን ትከሻውን ነክቶት ነበረ ወዲያው የጠፋው። ታዲያ ወደ ቤትም ይመለሳል። በተመለሰበትም ጊዜ እሷ ለማመስገን ከጀርባ ታቅፈዋለች። ነገር ግን ለሌላ ወንድ እንደዚህ አይነት ጥልቅ ስሜት ስላላት በጣም ቢቀናም ምንም እንዳልመሰለው ለመሆን እየሞከረ ነበር። ስታናግረውም በደንብ አያናግራትም። ስልኩ ላይ ነበር ትኩረት ሲያደርግ የነበረው። እሷም ተጠግታ ሙሉ ታሪኩን ማወቅ እንደሚፈልግ ትጠይቋለች። ነገር ግን ምንም ማወቅ እንደማይፈልግ ነበር የነገራት። በዚህም ትናደዳለች። አልጋ ውስጥም ገብታ ነበር የተኛችው። ታዲያ ግን እሱ ተመልሳ መታ ሁሉንም ታሪክ ለምና ብትነግረው ደስታው ነበረ። በቀጣይ ቀን ግን ሲነቁ ራሳቸውን ያገኙት ዩኒቨርሲቲ ትምህርት ቤት ውስጥ ነበረ። በዚህም እሷ ራሷን ስታገኘው በጣም ደስ ብሏት ነበረ። የዩኒቨርሲቲ ጓደኛዋንም ስታገኛት በደስታ ታቅፋት ነበረ። ልጅቷም ግራ ተጋብታ ምን እንደተፈጠረ መጠጥ እንደጠጣች እየጠየቀቻት ነበረ። እሷ ምንም ስለማታቅ ነው። ነገር ግን ድጋሚ እድል የተሰጣት ኒንግ በደስታ ይሄ ጊዜዋ ጥሩ ጊዜ ያሳለፈችበት የህይወቷ ክፍል ስለሆነ ደስተኛ ነበረች። በሌላ በኩል ሴንግም ጓደኞቹን ስላገኘ በጣም ደስተኛ ነበረ። ዛሬ ቀኑ ደግሞ ሜይ 21 ነበረ። በዚህም ነገሮች እንደተስተካከሉ ነበረ ሁለቱም ያሰቡት። ታዲያ እሱም ለጓደኞቹ ዛሬ እንደማያጠኑ አንድ ላይ ጌም እንዲጫወቱ ነበር የጠየቃቸው። እነሱም እሺ ብለው በመገረም አንድ ላይ ባስኬትቦል ጌም ለመጫወት ሄደው ጥሩ ጊዜ ያሳልፋሉ። ኒንግም ከጓደኛዋ ጋር ጥሩ ጊዜ አሳልፋ ለረጅም ጊዜ ግን ጀምበር ስትወጣ ስላላየች ከጓደኛዋ ጋር የዩኒቨርሲቲው ቴራስ ላይ በማውጣት ጀምበር ስትወጣ ለማየት እየሞከሩ ነበረ። በዛ ሰዓት ግን ኒንግና ሻው ወደዛ ይመጣሉ። በዚህም ሁለቱ ጓደኞቻቸው ትተዋቸው ነበር የሄዱት። በመጨረሻ በመገናኘታቸው ደስተኛ ቢሆኑም ለመጀመሪያ ጊዜ ፍቅር ግንኙነት የጀመሩት እዚህ ቦታ ከተገናኙ በኋላ ነበረ። በዚህም እነሱ ጀምበር ስትወጣ እየተመለከቱ ዛሬ ሜይ 21 ስለሆነ ህይወት ሌላ ጣፋንታ ስለሰጠቻቸው
ተለያይተው የየራሳቸውን ህይወት ለመኖር ነበር ያሰቡት። በዚህም እሺ ይላሉ። ታዲያ እሷም ስራዋ ላይ ማተኮር ጀመረች። ገና ተማሪ ብትሆንም አሁን ወደምትሰራበት ድርጅት በመሄድ ከዚህ ቀደም የድርጅቱን አሰራር ስለምታውቀው በነፃነት በመናገር ዋና ፕሬዝዳንቱ እንዲወዳትና እንዲቀጥራት ማድረግ ችላ ነበር። በሌላ በኩል ሴንግ ደግሞ እሱ በኖርበት ጊዜ እጅግ በጣም ታዋቂ የሆነውን ፊልም ዳይሬክተሩ ሌላ ቢሆንም የሱን ሐሳብ በመስረቅ ያንን ፊልም ፕሮዲዩስ ያደርጋል። በዚህም የተነሳ እጅግ በጣም ታዋቂ ዋንጫ ሁላ ተሸላሚ ዳይሬክተር ሆኖ ነበር። እንዲያ ያለ የሁለቱም ህይወት እያለፈ ነው። እሷም በስራዋ የምታሰቃያት ማናጀርን አስወግዳ እሷ የድርጅቱ ማናጀር መሆን ችላ ነበር። እንዲያ ያለ 2 ዓመታት ያልፋሉ። 2 ዓመታት ቢያልፉም ግን እነሱ አንዴም እንኳን ተገናኝተው አያውቁም ነበር። አንድ ቀን ላይ ግን አዲስ ፊልም ስለጻፈ ሴንግ የፊልም ምርቃት ነበረው። በዚህም እዛ ዝግጅት ላይ ሻው የተባለ የሁለቱም ጓደኛ ኒንግን ይዟት ይሄዳል። በዚህም ሁለቱ ከተገናኙ በኋላ በ2 ዓመታት ውስጥ የተፈጠረውን እያወሩ ነው። እሷም የሰው ሐሳብ ሰርቆ ሌባ ሆኖ ታዋቂና ሀብታም እንደሆነ እየነገረችው ነው። እሱም በምላሹ ድሮ ያሳለፈችውን ነገር ልምድ በመቅሰም እሷ ለድርጅቱ እየተናገረች አታላም ቢሆን አሁን ማናጀር እንደሆነች እየነገራት ነበረ። ታዲያ ግን በጣም ተነፋቀው ስለነበረ ያን ቀን አብረው ነበር ያደሩት። ጧት ሲነቁ ግን ራሳቸውን ያገኙት የድሮ ቤታቸው ውስጥ ነበረ። 2 ዓመቱ እንደ ቀላል ተረስቶ ነበረ። እሱም የራሱን ስም ታዋቂ ዳይሬክተር ስለሆነ ዌብሳይት ላይ ሰርች ለማድረግ ቢሞክርም ጭራሽ ስሙን ሊያገኙ አልቻለም ነበረ። ለሷም ስልክ ተደውሎላት የድሮ ማናጀሯ ስላረፈደች እየጮኸችባት ነበረ። ያ የ2 ዓመት ልፋታቸው ሙሉ ለሙሉ መና እንደቀረ ነበር ያሰቡት። እንደ ድሮ ቅንጡ ህይወት መኖር የለም፣ ሀብታምም አይደሉም። ወደ ስራም ስትገባ ማናጀሯ ቡና ስላላመጣች እየተቆጣቻት ነበረ። ነገር ግን 2 ዓመት ላይ ሲያከብሯትና ሲያጎበድዱላት የነበሩ ጓደኞቿ አሁን ግን ዞር ብለው እንኳን ሊያዩት ፍቃደኛ አልነበሩም። እሷም በጣም ተናዳ ነበረ። ታዲያ ለሱ ሁሉን ነገር እየነገረችው በንዴት ቡና እየፈጨች ነበረ። በዚህም ሁለቱንም በዛ ማሽን ከመጉዳቷ በፊት እሱ እንደሚፈጨው ይናገራል። ምግብ ለመስራትም እየሞከረች ነው። ታዲያ እሱም ቅንጡ የሆነ ምግብ ቢናገርም አሁን የድሮ ህይወታቸው እንደሌለ 2 ዓመት ተቀናንተው እንደኖሩና ቤት ያፈራውን ነገር እንዳለ እንደምትሰራ ነበር የተናገረችው። በዚህም ጥሩ ስሜት ላይ ስላልሆኑ ሳይክል ለመግዛትና ሳይክል ለመንዳት ነበር ያሰቡት። እሷ ሳይክል መንዳት አትችልም ነበር። ነገር ግን በአሁኑ በጥሩ ሁኔታ እየነዳች ነው። እሷም 2 ዓመቱን ሳይክል በመንዳት ስላሳለፈች ለሷ ቀላል እንደሆነ ትናገራለች። ቁጭ ብለውም እያወሩ ነበረ። የተለያዩበትን ነገር እንዳለ እንደረሳች እየተናገረች ነበረ። እሱም መለያየታቸው እንደጸጸታት ይጠይቃታል። እንዳልጸጸታት ነበር የተናገረችው። እሱ ግን እንደጸጸተው ይናገራል። እሷም ደንግጣ ስታየው ግን ወዲያው ይስቅና እየቀለደ እንደሆነ ይናገራል። እሱም ሊነግራት የሚፈልገው ትልቅ ነገር እንዳለ ነበር የነገራት። ልክ ከመናገሩ በፊት ግን ራሳቸውን ያገኙት አልጋ ላይ ተኝተው ነበረ። ቀኑ ተመልሷል። በዚህም ትላንትና ሊነግራት የነበረውን ነገር እንዲነግራት ትጠይቀዋለች። እሱም ከመናገሩ በፊት ቲቪው ላይ ማስጠንቀቂያ የሚመስል ነገር ነበር ያዩት። እሱም መለያየታቸው እንደማይቀር ፍቅር ውስጥም ቢሆኑ እንደሚለያዩ የሚያሳይ ነበር። ለሱም ትንሽ ጊዜ ብቻ ነበር የቀራቸው። ታዲያ ከተለያዩ ደግሞ መቼም እንደማይገናኙ የሚያሳይ ጽሑፍ ስለነበረ ሁለቱም አዝነዋል። እሷም ከጓደኛዋ ጋር እየጠጣች ነበረ። በመቀጠልም ሻውና ሴንግ በተገናኙበት ጊዜ ሴንግ የተፈጠረውን ነገር ሲነግረው ሻው ድሮ ላይ የሚጸጽተው አንድ ነገር እንዳለ እሱም ፍቅሩን ማጣቱ እንደሆነ፣ በዚህም ሴንግ ተመሳሳይ ስህተት እንዳይሰራ ነበር ጓደኛው የመከረው። ቤትም ቁጭ ብለው በሚያወሩበት ጊዜ እሷን ሊያጣት እንደማይፈልግ በመጨረሻ ቀኑ ቢደጋገምም አብረው እንዲያሳልፉ በመጠየቅ ይስማታል። እሷም ትስማማለች። ከዛ ቀን በኋላ ቀናቶች በተደጋገሙ ቁጥር ሳይሰለቻቸው በጣም ጥሩ ጊዜ እያሳለፉ ነበረ። በህይወታቸው በጣም ደስተኛ ሆነዋል። አንድ ቀን ላይም ቁጭ ብለው እየጠጡ እያለ ሴንግ አንድ ሀሳብ ያመጣል። እዚሁ እንዲጋቡ ነበር የጠየቃት። የሚወዷቸውን ትንሽ ጓደኛሞች ብቻ ከጠሩ በኋላ ጊዜ እንዲያሳልፉ ሲጠይቃትም እሷ እሺ ትላለች። ታዲያ እንደተጋቡ ሰዎች ሆነው ከጓደኞቻቸው ጋር ጥሩ ጊዜ አሳልፈው ነበረ። በዚህም ንግግር ሲያደርጉ እሱ ሀብታም መሆን ትልቅ ምኞቱ እንደሆነ፣ ሀብታም ሆኖ ግን እንዳየው በዛ መሀል ግን ትልቅ የጎደለ ነገር እንዳለ እንደሚሰማው፣ እሱም እሷ እንደሆነች አሁን ግን አብሯት መሆን እንደሚፈልግ ይናገራል። እሷም በመቀጠል ማይኩን ከተቀበለች በኋላ በህይወቷ ስኬታማ መሆን እንደምትፈልግ፣ ያንን የስኬት ህይወት ግን ለ2 ዓመታት እንደኖረችው፣ በዛ መሀል ግን እሱን ብቻ ስትፈልግ እንደነበረና በአሁኑ የሚያስፈልጋት ማሳለፍ የምትፈልገውም ከሱ ጋር ብቻ እንደሆነ ትናገራለች። በቀጣይ ቀን ግን ከእንቅልፋቸው ሲነቁ እሱም ያለው እዛው ቤት ነበር፣ እሷም ያለችው እዛው ቤት ነበረች። ነገር ግን አጠገቡ እሷ የለችም፣ እሷ አጠገብም እሱ የለም ነበር። በዚህም በመደንገጥ ሴንግ ተነስቶ የፎቶ አልበማቸውን ሲያይ አንድ የፎቶ አልበማቸው ላይ እንኳን እሷ አልነበረችም። እሷም በመደናገጥ ተነስታ የልብ ጓደኛቸው ሻውን ስለ ሴንግ ብትጠይቀውም እሱ ግን ሴንግ የሚባል ሰው እንደማያውቅ፣ በዚህም ስልክ ቁጥሩ እንኳን እንደሌለው በማሳየት ስልኩን ከፍቶ ያሳያታል። በጣም ነበር ያዘነችው። እሱም እየሮጠ እሷ መስሪያ ቤት ይሄዳል። ታዲያ ማናጀሯን ሲጠይቃትም ኒንግ የምትባል ተቀጣሪ እንደሌላት ነበር የተናገረችው።
በጣም ያዝናሉ። እሱም በጣም አዝኖ ለረጅም ጊዜ ከፈለጋት በኋላ ስላጣት ወደ ቤት ሄዶ ማልቀስ ጀመረ። እሷም የትን ብትፈልገው አጣው አንድ ፓርክ ውስጥ ቁጭ ብላ ነበረ። ያኔ ግን ዞር ሲል ያየው ሰዓት ነበረ። ያ ሰዓት ደግሞ ለመጀመሪያ ጊዜ ቴራሱ ላይ የተገናኙበት ሰዓት ነበረ። በዚህም እሷን ለማግኘት ዩኒቨርሲቲ ወደ ተገናኙበት ቴራስ እየሮጠ ይሄዳል። እሷም እንደ ድንገት ጎግል ላይ ሰርች ስታደርግ ያንን ርችት የሚፈነዳበትን አዲስ ዓመት የተቀበሉበትን ቴራስ ስላየች እየሮጠች ሄደች ወደ ዩኒቨርሲቲ ነበረ። እሱም ሆነ እሷ እዛው ቴራስ ላይ ቢሄዱም እሷ እሱን ማየት እሱም እሷን ማየት አይችሉም ነበረ። ነገር ግን እጃቸውን ሲዘረጉ መሬት ላይ ያለው ጥላቸው አንድ ላይ ሆኖ ነበረ። በአካል አንድ ላይ ባይሆኑም እርስ በርስ ስለተገናኙ በቀጣይ ቀን የነቁት አልጋቸው ላይ ተኝተው ነበረ። በዚህም በደስታ ይተቃቀፋሉ። በመጨረሻም ቀኑ ሳይደገም ጥሩ ፍቅረኛሞች ሆነው ህይወታቸውን መኖር ችለው ነበረ። በዚህ ቆንጆ አስተላለቅም ይሄ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።